ከዚህ በኋላ ባለፈው እንዳነሳውላችሁ አቶ ጀዋር መሐመድ በኢትዮጵያ ፖለቲካ ውስጥ ፖለቲካሊ ሞቷል። ኦፌኮም ይሁን ምን በምንም ተአምር ኢትዮጵያ ከዚህ በኋላ አቶ ጀዋር መሐመድ የሚባል ባለስልጣን አይኖራት። ተውት ፕሬዚዳንት ፕራይም ሚኒስተር ምናምን ቀርቶ የስልጣን ነገር ውስጥ አይኖራት። ዛትስ ዋይ ፖለቲካሊ ዴድ ነው የምላችሁ። ኢቭን አይደለም በኢትዮጵያ ደረጃ በኦሮሚያ ደረጃ የካቢኔ አባል መሆን አይችልም አቶ ጀዋር ምንም ነገር ቢለዋወጥ ማለት። የጀዋርን ልክና የጀዋርን አስተሳሰብ ማየት ከፈለጋችሁ ዶክተር አብይ ባህር ኃይል፣ አየር ኃይል፣ እግረኛ ሰራዊት፣ ፌደራል ፖሊስ አዘምኖ ኢትዮጵያ መያዝ የሚያረጋትን ቁመና ሲያርግ ጀዋር ግን የሚለጥፍልህ አንድ ሚሊሻ ሰከረ ነው። ሉክ ዘጋፕ ጭራሽ እኮ ልታቀራርበው የምትችለው አይደለም። እኔ ከሱ ጋር አብሬ ስጠራው ከዶክተር አብይ ጋር አብሬ ስጠራው በጣም አፍራለሁ፣ እሸማቀቃለሁ። ራሴ እጅግ በጣም ያነስኩ ይመስለኛል። ኤሊት ሰራዊት ገንብቶ በእያንዳንዱ ቦታ ላይ እንቀሳቀሳል። ሽፍታ መኖሩ ሶማሌ ሽፍታ የለም እንዴ? ሶማሊያ ውስጥ ኬንያ ውስጥ ሽፍታ የለም እንዴ? እንደዛ አይነት እንትኖች ናቸው ያሉት። ስለዚህ አሁን የጀዋርና የዶክተር አብይ ልዩነት